ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ግሬድ 9 ዩኒት 2 የምናይ ይሆናል ማለት ነው። ዩኒት 2 ሚላል ዘ ካልቸር ኦፍ ዩዚንግ ዲጂታል ቴክኖሎጂ እናያለን ማለት ነው። ሌሰን 1 ስንጀምር 2.1 ላይ ዘ ኮንሰፕት ኦፍ ዲጂታል ቴክኖሎጂ። ስለዚህ ዲጂታል ቴክኖሎጂ ማለት ምን ማለት ነው? እዚህ ጋር what is mean by digital technology? Digital technology refers to the use of computers, tablets, mobile phones, digital and the social media that are accessed on those devices through internet ማለት ነው። ስለዚህ ዲጂታል ቴክኖሎጂ ማለት ሞባይልን መጠቀም ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ እንዲሁም ደግሞ ዲጂታል የሆኑ ነገሮችን በመጠቀም እንዲሁም ደግሞ ሶሻል ሚዲያንም ጨምሮ ምንድነው አክሰስ ማድረግ መቻል ነው። ምንም በኢንተርኔትን በመጠቀም በእነሱ አክሰስ ማድረግ መቻል፣ የምንፈልገውን ነገር አክሰስ ማድረግ መቻል ዲጂታል ቴክኖሎጂ እንላለን ነው። Concept of digital technology may involve new communication technologies that could have significant effects on those political, economic, social and cultural life of the society ማለት ስለዚህ ይሄ ዲጂታል ቴክኖሎጂ የሚለው እሳቤ አዲስ የኮሙኒኬሽን መንገድ መፍጠር ይችላል ማለት ነው። እንዲሁም ደግሞ ይሄ ደግሞ ምንድነው በፖለቲካም እንዲሁም በኢኮኖሚም እንዲሁም ደግሞ ማህበራዊና ባህል ላይ ምንድነው ትልቅ ተጽዕኖ መፍጠር ይችላል ነው። So digital technology plays a significant role in transforming information and data quickly from one section of the world to another among individuals as well ማለት ነው። ስለዚህ ይሄ ዲጂታል ቴክኖሎጂ ደግሞ ኢንፎርሜሽኖችን ከማሰራጨት አንፃር እንዲሁም ደግሞ ዳታዎችን በጣም በፍጥነት አንድ ዓለም ወደ ሌላ ዓለም በማሰራጨት ወይ ደግሞ ዓለምን በአንዴ ከማዳረስ አንፃር በግለሰቦች ደረጃ ሊሆን ይችላል፣ እንዲሁም ደግሞ ለሌሎች ተቋማትም ሆነ ባጭሩ ዓለም ላይ ላሉት ለመረጃ ፈላጊዎች በፍጥነት ከማድረስ አንፃር ትልቅ ሚና ይጫወታል ነው። This can be taken place through the use of mobile applications, social media platform እና ዲጂታል ማርኬቲንግ ዌብሳይትስ ማለት ስለዚህ ይሄ ደግሞ የሚደረገው በምንድን ነው ካለ ወይ ሞባይል አፕሊኬሽን በመጠቀም ሊሆን ይችላል፣ ወይ ደግሞ ሶሻል ሚዲያ ፕላትፎርም ሊሆን ይችላል፣ ወይ ደግሞ ዲጂታል ማርኬቲንግ ዌብሳይት ማለት ስለዚህ በዛ መንገድ ሊደረግ ይችላል ማለት ነው። So today we live in the age of digital technology in which our life heavily relies on different types of digital technology ማለት ስለዚህ ዛሬ ላይ ደግሞ በጣም ዓለማችን ባጭሩ ብዙዎች አብዛኞቹ ዓለማችን ሀገራቶች አብዛኞቹ ዲጂታል ቴክኖሎጂን የሚጠቀሙ ናቸው። ቴክኖሎጂ touch every aspect of our life making it easier, better and life changing ማለት ስለዚህ ቴክኖሎጂ እያንዳንዳችን በዕለት ተዕለት ህይወታችን ላይ ትልቅ ተጽዕኖ ይፈጥራል ወይ ደግሞ የእያንዳንዳችን ህይወት የሚነካ ነው። እንዲሁም ደግሞ ህይወታችን ቀላል ከማድረግ አንፃር የተሻለ ከማድረግ አንፃር ብዙ ለውጦች ከማምጣት አንፃር ለምሳሌ ብዙዎች በሶሻል ሚዲያ እንኳን ብንወስድ ፕላትፎርም በመጠቀም ብዙ ገቢያቸውን ያሳደጉ ሰዎችን እናውቃቸዋለን ባጭሩ ማለት ነው። So for instance changing life ከላለው ማለት ነው። For instance due to the digital technology application through available social network and the social media platform there is high interconnection between individuals global society ማለት ስለዚህ በዚህ ሶሻል ሚዲያን በመጠቀም እንዲሁም ደግሞ ፕላትፎርሞችን በመጠቀም ሰዎች እርስ በርስ ያላቸውን ኮኔክሽን ሊሆን ይችላል፣ እንዲሁም ደግሞ የዓለም አቀፉ ማህበረሰብ እርስ በርስ ያላቸው ግንኙነት በጣም ጠንክሯል ወይ ደግሞ በጣም የተሻለ ሆኗል ከድሮ ማለት ነው። Many people use electronic devices such as computer, mobile and internet in daily life ስለዚህ ብዙ ሰዎች አሁን ላይ ስልክ የማይጠቀም እንደውም የለም ማለት እስከሚቻልበት ደረጃ ላይ ደርሰዋል። ኮምፒውተርም የሚጠቀሙ ብዙ ናቸው። እንዲሁም ደግሞ ኢንተርኔት ያው ዋይፋይ በቃ ሁሉም አብዛኛው ይጠቀማል ባጭሩ ማለት ነው። As discussed about the use of digital technology in all life aspects of human activities becoming a normal job and culture nowadays ማለት ስለዚህ አሁን ላይ ዲጂታል ቴክኖሎጂ መጠቀም ምንድነው በጣም ኖርማል ስራ ሆኗል፣ እንዲሁም ደግሞ ባህል መሆን ችሏል። Digital technology was started in the mid 20th century and now it has become the most significant modern technology not only in the developed countries but also in developed countries including Ethiopia ማለት ስለዚህ ዲጂታል ቴክኖሎጂ በሚድ 20th century ቢጀመርም እንኳን አሁን ላይ ለባደጉ ሀገራቶች ብቻ ሳይሆን ባላደጉ ሀገራቶችም በጣም ትልቅ ሚና እየተጫወተ ነው ወይ ደግሞ ጠቃሚነቱ የጎላ ነው። ኢትዮጵያን ጨምሮ ማለት ነው። The use and application of digital technology is crucially important in day-to-day life, especially for communication, speed, learning, opportunity, social relation, money exchange in the finance sector etc ማለት ስለዚህ በአሁኑ ላይ ዲጂታል ቴክኖሎጂ ትልቅ ሚና አለው ወይ ደግሞ በዕለት ተዕለት ህይወታችን ላይ ትልቅ ጠቀሜታ አለው። ለምሳሌ ለኮሙኒኬሽን ሊሆን ይችላል፣ እንዲሁም ደግሞ ለመማር ሊሆን ይችላል፣ እንዲሁም ደግሞ ለእርስ በርስ ሪሌሽናችን ለማጠናከር ሊሆን ይችላል፣ ወይ ደግሞ ብር ለማዘዋወር። ሌላ ደግሞ in contemporary Ethiopia easy and fast communication among individuals, money transfer, banking and access to education are impossible without digital technology ስለዚህ የዛሬዋ ኢትዮጵያ ላይ ብር ማስተላለፍም ሆነ ሌሎች ነገሮችን ማድረግ በቀላሉ ያለ ዲጂታል ቴክኖሎጂ የማይቻሉ ነገሮች ናቸው ማለት ነው። So as digital citizens our individual life is highly dependent on the modern digital media technology in our daily life ስለዚህ and digital
ዜጎች የዕለት ተዕለት ህይወታችን ላይ ያው ሞደርን ቴክኖሎጂ ላይ ዲፔንድ የሆነ ናቸው ብለናል። this may involve the use of mobile phone for communicating with our family members, online service through internet, money transfer through mobile banking at any time። ይሄ ደግሞ ምናልባት ከቤተሰቦቻችን ጋር ለማገናኘት ሞባይልን ልንጠቀም እንችላለን ወይ ደግሞ ኦንላይን ሰርቪስ ለመስጠት ሊሆን ይችላል። እንዲሁም ደግሞ ብር ለማስተላለፍ ሞባይል ባንክ ልንጠቀም እንችላለን whatever ማለት ነው። so these technology are making our life easier and better by saving our time and physical contact to get different kinds of service ማለት ስለዚህ ይሄ ደግሞ አንደኛ ህይወታችን ቀለል እንዲል ያ ማለት በጣም ቦርድ ከሆነ ህይወት ነገሮች ቀለል እንዲሉ ማድረግ ይችላል። ሌላ ደግሞ ጊዜያችንን እንድንቆጥብ አድርጎናል። ያ ማለት በጣም ለረጅም ጊዜ የሚወስዱ ነገሮች በትንሽ ደቂቃዎች ውስጥ የሚያልቁ ነገሮች ተፈጥሯል። እንዲሁም ደግሞ ፊዚካል ኮንታክት ነው። ለምሳሌ ድሮ ባንክ ግዴታ ሄደን መሰለፍ መቻል አለብን። አሁን ላይ ግን ከፈለግን በኢቲኤም እሱም ራሱ ከዛ የተሻለ ነው። እንዲሁም ደግሞ በሞባይል ባንኪንግ መስራት እንችላለን። እንዲሁም ደግሞ ኮስቶችን ማስቡት ምናልባት ታክሲ ይዘን መሄድ መቻል አለብን ወይ በእግር ራሱ ብዙ መሄድ መቻል ይኖርብናል whatever ማለት ነው። ነገር ግን አሁን ቤታችን ቁጭ ብለን በሞባይል ብሩ ማስተላለፍ እንችላለን። እንዲሁም ደግሞ ሌላ ፊዚካል ኮንታክት ለሚለው ይሄ ታይማችን እንድንቆጥብ አድርጎናል። ፊዚካል ኮንታክት የሚለው ደግሞ ያው ሄደን እዛ መሰለፍ ይኖርብናል። ያ ደግሞ የሚያስተናግዱም ሰዎች የሚሰራጩበት አጋጣሚ ሊፈጠር ይችላል። እኛም ደግሞ የምንሰለፈውም ደግሞ ልክ እንደዛው ማለት ስለዚህ ይሄን ነገር ቀንሶልናል። ይሄ ደግሞ ትልቅ አድቫንቴጅ ነው። ለምሳሌ እነዚህ እዚህ ጋር የተደረደሩት እናያቸውና ያው እዚህ ጋር መኪናን ቢትወስዱ ለምሳሌ ይሄ የዲጂታል ቴክኖሎጂ ውጤት ነው። መኪናን ቢትሉ እዚህ ጋር መኪናን ቢታዩ ያው በሶላር የሚሰሩ መኪኖች እንደመጡ አሁን ላይ ይታወቃል። ያ ማለት ያው የተለያዩ ድሮኖች ተሰርተዋል። ሮቦቶች እዚህ ጋር ሰውን ተክቶ የሚሰሩ ሰውን የሚመስሉ ሰው ድሮ የሚያደርጋቸውን ነገሮች እነሱ ሁሉንም ማድረግ የሚችሉ ሮቦቶች ተፈጥረዋል። ሰዓት እዚህ ጋር እንደሚታዩት ማለት ነው። ይሄም የዲጂታል ውጤት ነው፣ ዲጂታል ቴክኖሎጂ ውጤት ነው። ለምሳሌ ሰዓት ሲም ካርድ የምትወስድ እንዲሁም ደግሞ ካሜራ የምትቀርጽ ሰዓት መፈጠር ትችላለች። ካሜራ ያው እንደሚታወቀው ነው። እዚህ ጋር ቲቪንም ቢትወስዱ አሁን ላይ ፕላትፎርሞች ተጭኖበት እና ዩቲዩብ ቲክቶክን ጨምሮ ሌሎች ፕላትፎርሞች ተጭኖበት በዛ ልክ ነው የሚሸጠው ማለት ነው። ስለዚህ ሌሎችም ብዙ ነገሮች እዚህ ጋር አሉ። ስለዚህ ይሄን ለምሳሌ እንድታዩት ብዬ ነው። ወደ ሌሰን 2 እናምራ። ሌሰን 2.2 ላይ ካልቸራል ዲጂታል ቴክኖሎጂ አሁን ደግሞ ባህልና ቴክኖሎጂን እያገናኘን እናያለን ማለት ነው። ካልቸራል ዲጂታል ቴክኖሎጂ is the major factor that can shape our world outlook ማለት ነው። ስለዚህ ባህልና ቴክኖሎጂ ለዓለም ያለንን እይታችንን ሼፕ ከሚያደርጉ ነገሮች መካከል ናቸው። they are two equal forces that greatly influence our attitudes, beliefs, behaviors and our understanding of good and bad in different ways ማለት ስለዚህ እነዚህም ደግሞ በጣም እኩል የሆኑ ፎርሶች ናቸው። እንዲሁም ደግሞ ባህሪያችን ሊሆን ይችላል። እንዲሁም ደግሞ ለነገሮች ያለንን መረዳት ያማት ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው ብለን በዛ ልክ ነገሮችን እንድናስቀምጥ ሊያደርጉን ከሚችሉ ነገሮች መካከል ነው። society's culture are the base of human civilization and technological advancement። የማህበረሰቡ ባህል ለሰው ስልጣኔና እንዲሁም ደግሞ ለቴክኖሎጂ እድገት ትልቅ ሚና አለው ማለት ነው። simplifies that cultural values of the society and modern technology are very interdependent። ይሄ ደግሞ ምንን ያሳያል ካል ባህልና ቴክኖሎጂ የተሳሰሩ ነገር ናቸው ማለት ነው። so when new technology are introduced in society the culture is reacted either positively or negatively ወይ ማለት ስለዚህ የሆነ ቴክኖሎጂ ሲፈላሰፍ ባህል የሁሉም ያው ማህበረሰብ የራሱ የሆነ ባህል አለው ብለናል። ስለዚህ ያ ባህል የማህበረሰቡ ባህል ደግሞ ወይ ሊቀበለው ይችላል ወይ ላይቀበለው ይችላል። ፖዚቲቭሊ ሪአክት ማለት መቀበል ይችላል ወይ ሊቀበል ይችላል። አለም ደግሞ ኔጋቲቭ ደግሞ ላይቀበል ይችላል ወይ ደግሞ የተለያየ ሀሳቦች ሊነሱ ይችላሉ። የተለያየ ስያሜዎች ሊሰጡ ይችላሉ። ለምሳሌ መኪና ለመጀመሪያ ጊዜ ወደ ሀገራችን ስትገባ ብዙ ነገር ተብላ ነበር። የሰይጣን ስራ ነው፣ በሳውንድ ትወጣለች whatever። ስልክም እንደዛው የሰይጣን ስራ ነው፣ የሰይጣን ተግባር ነው፣ ብዙ ነገር ተብሎ ነበር። ኤቭሪ ቴክኖሎጂ ማለት ነው ሁሉም አዳዲስ የሚፈጠሩ ነገሮች ማህበረሰቡ እይታ ልክ ነው ማለት ነው። ስለዚህ ይሄንን ነው ለማለት የፈለጉ። ሌላ cultural development and digital technology are interlinked in terms of making accessible one's culture to the others ማለት ስለዚህ የባህል እድገትና እንዲህ ደግሞ ዲጂታል ቴክኖሎጂ የተሳሰሩ ነገሮች ናቸው። እንዲሁም ደግሞ ይሄም አንዱን ባህል ወደ አንዱ ለማሰራጨት ትልቅ ሚና አላቸው። the essential way to live in the societies and to maintain one's culture to communicate through which cultural elements are shared ማለት ስለዚህ ይሄ አስፈላጊው መንገድ ነው ማለት ስለዚህ ዲጂታል ቴክኖሎጂ ባህል ለማሰራጨት ማለት ነው። okay communication technology is used to share ideas and feelings through which culture is learned, transmitted and preserved ማለት ስለዚህ ኮሙኒኬሽን ቴክኖሎጂ ወይ ደግሞ ይሄ መገናኛ ቴክኖሎጂዎች
ሀሳብን ሼር ለማድረግ ሊሆን ይችላል ወይ ፊሊንጋችንን እንዲሁም ደግሞ ባህላችን የአንዱን ባህል ለመልመድ ሊሆን ይችላል ወይ ለማስተማር ሊሆን ይችላል እንዲሁም ደግሞ ለሌሎች ለማሰራጨት ሊሆን ይችላል እንዲሁም ደግሞ ለመጠበቅ ሊሆን ይችላል ትልቅ ሚናቻ አላቸው ማለት ነው። this enables us to promote our own culture values and also known the culture of other society ማለት ስለዚህ የራሳችንን ባህል ለማስተዋወቅ ሊሆን ይችላል እንዲሁም ደግሞ ማናውቀውንም እንድናሰራጭ ያግዘናል። therefore it is difficult to promote and preserve one's own culture and one's culture effectively without communication media and digital world ማለት ስለዚህ ይሄን ባህል ማሰራጨት ማስተዋወቅም ሆነ እንዲሁም ደግሞ መጠበቅ ወይ ደግሞ ማሰራጨት የማይታሰብ ነው ያለ ኮሙኒኬሽን ሚዲያ ወይ ደግሞ በዚህ በዲጂታሉ ዓለም ላይ የማይታሰቡ ነገሮች ናቸው። ስለዚህ ዲጂታል ቴክኖሎጂ ትልቅ ሚና አለው ነው። ዲጂታል ቴክኖሎጂ are very crucial in highlighting the brightest aspects of our country to the rest of the world ስለዚህ የሀገራችን እድገት ወይ ደግሞ የወደፊት ሀገራችን እንቅስቃሴ ለዓለም ለማሳየት ዲጂታል ቴክኖሎጂ ትልቅ ሚና አለው። ኢትዮጵያ is a country of multicultural society where different nations have been living together in a long period of time ያው ኢትዮጵያ የብዙ ብሔር ብሔረሰብ ሀገር ናት ብለናል። እንዲሁም ደግሞ ይሄ ደግሞ ለረጅም ዓመታት አብሮ የኖሩ ናቸው ነው። all nations need to promote and preserve their culture through different means ማለት ስለዚህ ሁሉም ብሔር ብሔረሰቦች ይሄን ባህላቸውን በተለያየ መንገድ በማስተዋወቅና በመጠበቅ ሁሉም ብሔር ብሔረሰቦች የራሳቸው የሆነ ባህል ፕሮሞት ለማድረግ ወይ ደግሞ የማስተዋወቅና እንዲሁም ደግሞ የመጠበቅ መፍታ አላቸው ወይ ደግሞ አጋጣሚ ተጠቅመው ያንን ማድረግ ይችላሉ ነው። according to this digital age it is very important to use different digital communication technologies such as YouTube, Facebook, Twitter, Telegram ምናምን ኢሞ ጨምሮ ማለት ስለዚህ በዚህ በዲጂታሉ ዓለም ላይ የተለያዩ ነገሮች በመጠቀም ባህላችን ማስተዋወቅ እንችላለን ነው ባጭሩ። እነዚህም Facebook፣ YouTube፣ ሌሎችንም ጨምሮ Twitterንም ጨምሮ ማለት so for instance when we can promote untold facts of our culture such as language, way of life, cultural dressing, cultural food, etc. to other societies across the world through social media platforms ስለዚህ ለምሳሌ የሚታወቀውን ዳይሬክት ብቻ ሳይሆን የማይታወቁም ለምሳሌ ቋንቋዎች ሊሆን ይችላሉ ወይ ደግሞ ያለባበስ ስታይላችን ሊሆን ይችላል ሌሎችም ባህላችን ሌሎች አይነት ሌላዎች የተለዩ ዓለም የማያውቁ ባህሎችም ካሉ እነሱን ማስተዋወቅ መቻል ማለት ነው። ኦኬ however digital technology have not only positive impacts on one's own culture, it has serious negative impacts against one's own culture if they are not used appropriately and responsibly ማለት ነው። ስለዚህ ዲጂታል ቴክኖሎጂ ፖዚቲቭ ኢምፓክት ብቻ አለው ወይ ደግሞ ጥቅም ብቻ አለው ብቻ ሳይሆን ኔጋቲቭ ይኖራል። በአግባቡና እንዲሁም ደግሞ ኃላፊነት በተሟላ መልኩ ማንጠቀሙ ከሆነ ጉዳቶቹም ያመዝናሉ። accordingly using such technologies was deviated from our norms or moral values and principles can lead to cultural division and destruction of indigenous values and norms of particular society ማለት ስለዚህ በአግባቡ ማንጠቀም ከሆነ እንዲሁም ደግሞ ምንድነው ከባህላችን ያፈነገጡ ነገሮች ሊፈጠሩ ይችላሉ። ያ ደግሞ ለኛም ባህል ሊጎዱ ይችላሉ። ማንነታችንም ላይ ትልቅ ጥላሸት ቀብቶ ሊያልፉ ይችላሉ ማለት ስለዚህ ምክንያቱም አንድ ሰው ለምሳሌ ከሆነ ብሔር ተነስቶ የሆነ ወጣ ያለ ነገር የሚያሳይ ከሆነ የነሱ ባህል ነው ተብሎ ይሰየማል ነው ባጭሩ። ስለዚህ ሚዲያ ላይ የወጣ ነገር ደግሞ አንዴ ወጣ ነው ባጭሩ ለምን ጊዜም ቢሆን ይቀመጣል ማለት ነው። ስለዚህ በዛ ልክ መጠንቀቅ መቻል አለብን ነው። ለምሳሌ ሁለት ላይ እንወስድ ብሎ inappropriate use of digital technology can affect family relationship ስለዚህ በአግባቡ ሚዲያን ስላልተጠቀሙ እርስ በርስ ያላቸውን ወይ ደግሞ ቤተሰብ ህይወትን ግንኙነትን ማበላሸት ይችላል ብሎ ነው እየተናገረ ያለው ማለት ነው። ወይ ደግሞ የቤተሰብ ግንኙነት ላይ ተጽዕኖ ፈጥሯል። both husband and wife are too busy in using social media on their phone and by ignoring their child ማለት ስለዚህ ባሏና ሚስቱ ምንድነው በጣም ሶሻል ሚዲያ ላይ ቢዚ ናቸው ግን ምግብ ቀርቦ ነው ያዩ ነው ያሉት ማለት ያው እዚህ ጋር እንደምንመለከተው እንግዲህ ምግብ ቀርቧል ለሱም ግን እሱ ቴሌግራም እና ኢንስታግራም እያጠወዘ ነው። እሷም ደግሞ ምግብ አቅርባለች። በርግጥ ቲክቶክ እና ፌስቡክ ነው እያጠወዘች ያለችው። ልጁ ደግሞ እዚህ ጋር ምግብ ቀርቦለት ምንድነው ያፋጠጠ ነው እንግዲህ መብላት ሁላ የሚችለው ሁላ አይመስለኝም ጮጬ ነው መሰለኝ በጣም። ስለዚህ እነሱ በጣም ቢዚ ናቸው። እርስ በርስ እንኳን መነጋገር አልቻሉም ወይ ደግሞ ምንም ሼር የሚያደርጉት ነገር የለም። በጣም በሚዲያ ቢዚ ሆነዋል። ምግባቸውን እንኳን መብላት እስኪያቅታቸው ድረስ ማለት ነው። ስለዚህ ይሄ ከባህላችን የወጡ ነገሮች ናቸው። ያው ለምሳሌ ግን ቀደም በቴክኖሎጂ እንዲህ ባልበዛበት ጊዜ ለምሳሌ በሳህኑ እንኳን አይደለም ቢያንስ አንድ ላይ ነበር ይበላ የነበረው። በአንድ ትሪ ቀርቦ ወይ ደግሞ በአንድ ገበታ ላይ ነው የሚቀርበውና አንድ ላይ ይበላል። ከዛም ምግብ ደግሞ ከቀረበ በኋላ አይወራም ሁላ ማለት ነው። አሁን ላይ ግን ያቀርቶ ያው
ምግብ እንኳን ቁጭ ብሎ ሚዲያ ማቶዝ ልጃቸውን እስከ መርሳት ድረስ አድርሷቸዋል። ስለዚህ ይሄ ደግሞ በቤተሰብ ላይ ትልቅ ተጽዕኖን ይፈጥራል ማለት ነው። those our digital culture must be in line with the existing moral, social and cultural values of the society in contemporary digital age። ስለዚህ ይሄ ዲጂታሉ ባህል ከምን ጋር መያዝ አለበት? ከሞራል ጋር መሆን አለበት። እንጂ ደግሞ ከማህበረሰቡ ባህል ጋር እሴት እና ባህል ጋር መያዝ መቻል አለበት። ከዛ ባጭሩ ምንድነው መጠነን ነው መጠቀም ያለብን እንጂ ያው ሁሌ ሶሻል ሚዲያ ላይ በሶሻል ሚዲያ ተጽዕኖ ውስጥ የምንወድቅ ከሆነ እንደፈለገ ያሽከረክረናል ማለት ነው። ወይ ደግሞ ይዘው ነው ይዳር ብዙ ነገሮችን ልንረሳ እንችላለን። ትልቅ ችግር ውስጥ እንገባለን። ሱስ ውስጥ ሁላ እስከ መግባት ልንደርስ እንችላለን። ስለዚህ ሶሻል ሚዲያ ስንጠቀም በጥንቃቄ በተሞላ መልኩ ወይ ደግሞ አጠር ያለ ሰዓት ሰጥተነው ለአስፈላጊ ነገር ብቻ መሆን መቻል አለበት ለማለት ነው።